የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የሰዓቱን ትኩስ አበይት መረጃ ይዘንላችሁ መጥተናል። ዜናዎቹን ወደ እናንተ የምናጋራው ድሬ ዜና እንሰኛለን። ቤተሰብነቱን መግለጽ የምትፈልጉ ሰብስክራይብ፣ ላይክ፣ ሼር በማድረግ አጋርነቱን ይግለጹ። በቀድሚያም ወደ ሰዓቱ አርዕስተ ዜና የምናመራ ይሆናል። እስከ ዜናዎቹን ፍጻሜ አብረውን ይዝለቁ። ሀሳቡን በኮሜንት ላይ አስፍሩ። በመካከለኛ ምስራቅ ያለው ወላፈን እሳት ዛሬም አልበረደም። በዚህም የአሜሪካው አለቃ ትራምፕ በሆርሙዝ ወሽመጥ የዓለማችን 20% የንግድ ማሳለጫ የባህር ግዛትን ማስከፈት ባለመቻላቸው ሳቢያ ለኔቶ በአፋጣኝ አውደ ውጊያውን ተቀላቀል፣ በአፋጣኝ ድረስ የሚል መግለጫ ማውጣታቸው ብዙዎችን ማስገረሙ ተመላክቷል። ዝርዝሩን ይዘነዋል። እስራኤል በሊባኖስ ላይ ስታደርስ የነበረው የአየር ድብደባ በተጨማሪም የእግረኛ ጦር በማዝመት በሄዝቦላ ላይ የምታደርገው ዘመቻ በሁሉም አውደ ውጊያ ግንባር እንደሚቀጥል በመግለጫዋ መግለጿ ታውቋል። የአሜሪካና ኢራን አውደ ውጊያ በመባባስ ከፍተኛ ውጥረት ማሳለጡ ተመላክቷል። የአሜሪካ መንበረ መንግስት አለቃ ትራምፕ ኢራን በማደባየት የሆርሙዝን ባህረ ሰላጤ አስከፍታለሁ ቢሎም በአሁኑ ሰዓት ላይ ትራምፕ ለኔቶ በአስቸኳይ በአፋጣኝ የድረሱልኝ ጥሪ አቅርበዋል። ከፋርስ ባህረ ሰላጤ የሚመጣውን መጠነ ሰፊ የነዳጅ ፍሰት ያለበትን የምጣኔ ሀብት የምድራችን የጀርባ አጥንት የሆርሙዝ ወሽመጥን ለመቆጣጠር ኔቶና ሌሎች ሀገራት እንዲያግዙ ጥሪና መልእክት አስተላልፈዋል። ግዙፍ ከፍተኛ ነዳጅ ጫኝ መርከቦችም ከኢራን ጥቃት ለመጠበቅ ትራምፕ ከ7 ሀገራት ጋር እየተመካከሩ መሆኑን የጠቀሱት ትራምፕ ሀገሪቱ ዝምታና አርምሞ የመረጡ ሲሆን የሆርሙዝ ወሽመጥ የሚተላለፈው የነዳጅ ሀብት ሁሉም በጋራ የሚጠቀሙ ሲሆን እኛና እኛ ብቻ የምንሰባጠረው ባለመሆኑ የኔቶ ኃይል ከነ ስንቁና ከነ ሙሉ ትጥቁ ወደ አውደ ውጊያው ግንባር እንዲቀላቀል ትራምፕ ይፋዊ ጥሪን ማቅረባቸው ተመላክቷል። በተያያዘ መረጃ መሰረትም አያቶላ ሙጅታባ ካሜኒ በሞስኮ የሕክምና ድጋፍ በሩሲያ እየተሰጣቸው መሆኑ ዘገባዎች አትተዋል። ይኸውም በአባታቸው ላይ በተፈጸመው ጥቃት ከፍተኛ የተባለ የመቁሰል አደጋ ያስተናገዱት አያቶላው ለቀዶ ጥገና ሕክምና ወደ ሞስኮ ማቅናታቸው ተገልጿል። ፕሬዝዳንት ፑቲን የቀዶ ጥገናውን ድጋፍ በራሳቸው በማሳለጥ በማቅረብ በሚስጥር ወታደራዊ አውሮፕላን ወደ ሞስኮ ሆስፒታል በማምጣት ሕክምና እንዲያገኙ ማድረጋቸው ታውቋል። እስራኤል ወደ ደቡባዊ ሊባኖስ እግረኛ ጦሯን በማዝመት መረጃዎችንም ጠቁመዋል። ይህም ቁልፍ የተባለ የሄዝቦላ ይዞታዎችን ለመቆጣጠር ለማጥቃት የእግረኛ ጦር ዘመቻ መክፈቷን በመግለጫው አመላክቷል። ከእግረኛ ጦር ዘመቻ በፊትም በአየር ላይ ከፍተኛ የተባለ መጠነ ሰፊ የቦታ ጠረጋና የማጥቃት ተልዕኮን በመፈጸም የሄዝቦላ ይዞታ በማደባየትና ሰራዊቱን በማፈረካከስ ዘመቻዎች ማጠናከራቸው ተመላክቷል። የእስራኤል ወታደራዊ ጦር ውጊያውን በጽናት በቁርጠኝነት እንደሚፈጽም አስታውቋል።